ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ ፈጣሪ ይመስገን። ሙቀት እንዴት እያረጋችሁ ነው? ስራ፣ ጤና፣ ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንኳን ደስ አላችሁ። ኩዌት ተከፈተ ከስንት አመት በኋላ በስማ ቢያንስ ከ6 አመት በኋላ ተከፍቷል። ምናምን ለመናገር እንዳይከፈቱ ከሚፈልጉት አንዷ ነበርኩ። ምክንያቱም እዚህ ከምናየው ከምንሰማው ነገር ይከብድ ነበር፣ ግን አሁን ግዴታ ተከፍቷል። እግዚአብሔር ይመስገን። ብዙ መምጣት የሚፈልጉ መስራት የሚፈልጉ ልጆች አሉ፣ ወንዶችም ሴቶችም። እንግዲህ እድላችሁን መሞከር አይከፋም። ያው በስነ ስርዓት ከደላላ ተጠንቅቃችሁ ቢሮ ሄዳችሁ ሁሉን ነገር አስተካክላችሁ መምጣት ትችላላችሁ። ኩዌት ከሌሎቹ ሀገር ኩዌት የተሻለች ሀገር ነች ብዬ አስባለሁ። ያው ግን ሁሉም እንደ ሀገሩ የተለያየ እንትን ቢኖረውም ግን ኩዌት አሪፍ ሀገር ናት ይባላል። ነውም ደግሞ ያው እየኖርንበት ነው እና መልካም እድል ብያለው። መምጣት የምትፈልጉ ፈጣሪ ይርዳችሁ። መብትና ግዴታችንን አውቀን እንምጣ እላለሁ። ለምን እንደምንመጣ ለምን ሀገራችን ለቀን እንደምንሰደድ መረዳት ይገባል ብዬ አስባለሁና ራሳችሁን ጠብቃችሁ ከምንም ፈጣሪ በሰላም መታችሁ በሰላም ይመልሰን ሁላችንን ወደ ሀገራችን ብያለሁ። ለማንኛውም መልካም እድል ብያለሁ። ወንዶችም ሴቶችም መሞከር ትችላላችሁ። ኩዌት እንግዲህ መምጣት የምትፈልጉ መምጣት ትችላላችሁ፣ እንቀበላችኋለን። እና ዩቲዩቤን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ እንበረታታ እላለሁ። እና መልካም ጊዜ መልካም ስራ ይሆንላችሁ። እንግዲህ ሙቀት ነው እንግዲህ እያወቃችሁበት፣ አዲስ የምትመጡ እያወቃችሁ፣ ብርድ ሲመጣ መከራ ነው፣ ሙቀትም ሲመጣ መከራ ነው። እና ይሄን እያወቃችሁ መግባት ነው። ኤምባሲ ሄዳችሁ በስነ ስርዓት አሁን ደግሞ እንደ በፊት አይመስለኝም። በስነ ስርዓት እንትን አለና ህግና ደንብ አለ። እኛ ስንመጣ እንኳን እዚህን ያለ የተካበደ ነገር አልነበረውም ሆነን ለመናገር። አሁን ግን ህግና ደንብ አለ። የ3 ወር ስልጠና የሚሉት አለ። ብቻ በጣም ከባድ ነው። አሁን የልደት ካርድ ምናምን ይጠይቃሉ፣ የትምህርት ቤት ማስረጃ ይጠይቃሉ። በጣም በእኛ በምንመጣበት ሰዓት በቃ ምንም ምንድነው ፓስፖርትና ፎቶ ብቻ ነው። አሁን ግን የልደት ካርድ፣ የትምህርት ቤት ማስረጃ፣ ይሄ የ3 ወር ስልጠና የሚሉት አለ። እሱን ካስተካከላችሁ እንግዲህ መምጣት ትችላላችሁ ብዬ አስባለሁ። መምጣት የምትፈልጉ መልካም እድል፣ ፈጣሪ ከእናንተ ጋር ይሁን እና መልካም ስራ መልካም ጊዜ ይሆንላችሁ። አበረታቱኝ፣ ላይክ ሼር እያደረጋችሁ። በተረፈ መልካም ጊዜ ይሆንላችሁ። እግዚአብሔር ከእናንተ ጋር ይሁን፣ ከእኛም ጋር ይሁን። ሁላችንም ፈጣሪ ጠብቀን ሀገራችንን ሰላም